ምሽቱን እንግዲህ እስራኤል እጅግ በጣም በጭንቀት ውስጥ ነው ያደረችው። በሶስት ዙር በተለያዩ ዙሮች ማለት ነው እጅግ በጣም ብዛት ያላቸው ባሊስቲክ ሚሳይሎች እንዲሁም ሱፐርሶኒክ የሆኑ ሚሳይሎች ወደ እስራኤል ተተኩሰዋል። መነሻቸውንም ከኢራን ነው ያደረጉት አብዛኞቹ ማለት ይቻላል። ታዲያ አሁን እየወጡ እንዳሉት ቪዲዮዎችና ፎቶዎች ከሆነ እንግዲህ አንዳንድ ቦታዎች ላይ ማለትም መኖሪያ ቤቶች አካባቢ የወጡ ቪዲዮዎችና ፎቶዎች አሉ። ትልቅ የሆነ ዳሜጅን ኢራን እስራኤል ላይ ማድረስ ትችላለች። እንደምትመለከቷቸው ናቸው መኖሪያ ቤቶች ይመስላሉ። እዚህ አካባቢ እንግዲህ የወደቁ ሚሳይሎች ነበሩ። በዚህም እንግዲህ ከባድ የሆነ ጉዳትን አስተናግዷል እነዚህ ቦታዎቹ ማለት ነው። ይህም እንግዲህ ከሌላ ፐርስፔክቲቭ የተነሳ ፎቶ ነው ማለት ነው። በኢራን ሚዲያዎችም በአሁኑ ወቅት እየተነገረ እንዳለው ከሆነ እንግዲህ ኢራን 2 የእስራኤል ጀቶችን መጣል ችላለች ማለትም ዘመናዊ የሆነና በጣም እጅግ በጣም ሌተስት የሆኑ ማለትም F-35 የተባሉ ጀቶችን መጣሏን ደግሞ ተናግራለች ማለት ነው። በዚህም ወቅት እንግዲህ አልተረጋገጠም፣ ግን 2 ፓይለቶች ማለትም እነዚህን ጀቶች ሲያበሯቸው የነበሩ ፓይለቶች በቁጥጥር ስር እንደሆኑ ተናግራለች። ግን ኦፊሻሊ አልተረጋገጠም ይሄ ነገር። እነዚህም ከኢራን የተላኩ ባሊስቲክ ሚሳይሎች ካረፉባቸው ቦታዎችና ጉዳት ካስተናገዱ ቦታዎች ውስጥ አንደኛው እንግዲህ የእስራኤል የመከላከያ ሚኒስቴር ነው። የኳላ የምትመለከቱት እንግዲህ የፎክስ ኒውስ ጋዜጠኛ ነው። በዛን ወቅት በዛ ቦታ ተገኝቶ እንግዲህ ይሄንን ነገር ሪፖርት እያደረገ ነበረ። ትንሽ ፎቶና ቪዲዮ መያዝ ችሏል በወቅቱ ማለት ነው። ከሱ ኋላ እንደምትመለከቱት አምቡላንስ ቆሟል። ከሱ ፊት ደግሞ የመከላከያ ሚኒስትሩ ነው ማለትም ጉዳት የደረሰበት ቦታ ነው ማለት ነው። እሱም በወቅቱ እንግዲህ ይሄንን ዳሜጅ ለመቅረጽ ሞክሮ ነበር፣ ግን ተከልክሏል። በፎቶ ግን ላሳያቸው በቪዲዮ ስለማይፈቀድ ማለት ነው። ኳላ እንደምትመለከቱት እንግዲህ ይህ የመከላከያ ሚኒስትሩ ቢሮ ነው። እንደምትመለከቱት እንግዲህ የተወሰነ ዳሜጆች ደርሰውበታል። መስታወቱ ረግፏል። እዚህ ጋርም የተወሰኑ የተመቱ ቦታዎች አሉ። ይህ ማለት እንግዲህ ኢራን በተሳካ ሁኔታ የእስራኤልን የመከላከያ ሚኒስትር ቢሮ መምታት ችላለች ማለት ነው። ከሚያሳዩ መረጃዎች መካከል አንደኛው ፎቶ እና ቪዲዮ ይሄ ነው። ሌላም ስክሪንሻት ያደረኩት አለ ከዛ ቪዲዮ ላይ ማለት ነው። የተወሰኑ ዳሜጆች ማለትም በዛ አካባቢ በሚገኙ ቢልዲንጎች ላይ መለከቱት የተወሰኑ ዳሜጆች ማለትም ቢልዲንጉ ላይ እንደደረሱ የሚያሳዩ ፎቶዎች አሉ። ይህም ጋዜጠኛ እንግዲህ ይህንን ጉዳት በሚቀርጽበት ወቅት እንግዲህ በዛ አካባቢ የሚገኙ ሴኩሪቲ ባለሙያዎች እንግዲህ እንዳይቀርጽ አባረውታል ከዛ ማለት ነው። እንዲታይ አልፈለጉም መሰለኝ አይ ቲንክ። አብዛኞቹ በሚባል መልኩ የተላኩት ሚሳኤሎች በእስራኤል በተለያዩ የመከላከያ ሜካኒዝሞች እንግዲህ ሊከሽፍ ችሏል ማለትም አብዛኞቹ በመኖሪያ አካባቢ በሚገኙ ቦታዎች ማለት ነው። ነገር ግን ኳላ እንደምትመለከቱት እነዚህ ማለትም ከከተማ ወጣ ባሉ ቦታዎች ላይ እንደሚነገረው ከሆነ ኤርቤዞች አካባቢ ላይ ነው ምንም ነገር ሳይመክን ወደ 30 የሚጠጉ ባሊስቲክ ሚሳኤሎችና ክሩዝ ሚሳኤሎች እንግዲህ ሊያርፉ ይችላል። እነዚህ የምትመለከቷቸው እንዳለ ባሊስቲክ ሚሳኤሎች ናቸው። ምንም እንከን ሳያጋጥማቸው ቀጥታ ማረፍ ችሏል። እነዚህም ያረፉት እንግዲህ ቤዝ ላይ ነው ማለትም የእስራኤል ወታደራዊ ቦታዎች ላይ ያረፉት ተብሎ የተነገረ ይገኛል። እነዚህም የሚያመጡት ዳሜጅ እጅግ በጣም ከፍተኛ ነው የሚሆነው። ያው ላይ ነገር ይችላል ኦፍ ኮርስ፣ ግን እጅግ በጣም ከፍተኛ የሆነ ኪሳራ ማለትም በሚሊታሪው ላይ ያደርሳሉ ተብሎ ይታሰባል። ታዲያ እነዚህን እጅግ በጣም ፈጣን የሆኑና መነሻቸውን ከኢራን ያደረጉና ወደ እስራኤል የተላኩት ሚሳኤሎችን ለማምከን እስራኤል ብቻዋን አልነበረችም። በዚህ ውስጥም እንግዲህ አሜሪካ ረድታታለች ተብሎ የተነገረ ይገኛል። ብዛት ያላቸውን ከኢራን የተነሱ ባሊስቲክ ሚሳኤሎችን በማምከን እንግዲህ አሜሪካም ትብብር አድርጋላታለች ለእስራኤል ማለት ነው። ይህንም ተከትሎ እንግዲህ ሰበር ዜና ሰምቷል። ኢራንም እንደተናገረችው ከሆነ እስራኤልን ለመከላከል የሚሞክሩና እስራኤልን ፕሮቴክት ለማድረግ የሚሞክሩ ሀገራት ላይ እነሱ ቤዞች ላይም ከባድ የሆነ እርምጃን ወስዳለሁ ብላ ተናግራለች። ይህም ማለት እንግዲህ ቀጥታ ማንን ይመለከታል ማለት ነው? ቀጥታ አሜሪካን ይመለከታል ማለት ነው። እንዲሁም በእስራኤል ዙሪያ ያሉ ሀገራትና እነዚህ ሮኬቶች ሲያልፉ በማምከን የተባበሯትን ሀገራትን ይመለከታል ማለት ነው። ይህም እንግዲህ ጦርነቱ እጅግ በጣም ስፋቱን እየጨመረ እንዲሄድ ያደርገዋል ማለት ነው። በተጨማሪም ትናንትና እንደነገርኳችሁ እስራኤል ተጨማሪ እርምጃን እየወሰደች ትገኛለች። በኢራን ውስጥ በሚገኙ ትላልቅ ተቋማት ላይ ከባባድ የሆኑና አውዳሚ የሆኑ እርምጃዎችን እየወሰደች ትገኛለች። ቲክቶክ እንግዲህ በዚህ ሁኔታ ላይ የሚሰሩ ቪዲዮዎችን ሴንስ እያደረገ ስለሆነ ቴሌግራም ላይ የተለያዩ ኩነቶችን ፖስት አደርግላችኋለሁ ቪዲዮዎችን ማለት ነው። እናም በአሁኑ ወቅት ተጨማሪ አዳዲስ ነገሮች ይወጣል ተብሎ ይታሰባል። የራሻ ፕሬዝዳንት የሆኑት ቭላዲሚር ፑቲን እንግዲህ ለሁለቱም አካላት ማለትም ለኢራን መሪዎችና እንዲሁም ወደ እስራኤል መሪ ወደ ሆኑት ወደ ኔታንያሁ ስልክ እንደደወሉና ሁለቱን አካላት ለማቀራረብ እየሰሩ እንደሆነ ታውቋል። በአሁኑ ወቅት አዲስ ነገር ካለ ወደ እናንተ ማቀርብ ይሆናል። ብሩክ ነኝ። መልካም ቀን ይሁንላችሁ። አዲስ ነገር ካለ እመለሳለሁ። ፎሎና ላይክ ማድረግ እንዳትረሱ።